ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። የቮይስ ኦፍ ግሮዝ ቤተሰቦች በመሆናችሁ ደስታ ይሰማኛል። ዛሬ ደግሞ በጣም ደስ የሚል ትምህርት ይዘላችሁ ነው የመጣሁት። 6 ነገሮች ነው ይዘላችሁ የመጣሁት። አንደኛ ፋንክሽናል ኮንፍሊክት እና ዲስፋንክሽናል ኮንፍሊክት ልዩነታቸው ምንድን ነው? ብዙ ጊዜ ሰው ግራ ይገባል። እነዚህ ፋንክሽናል ኮንፍሊክት ማለት አዎንታዊ ግጭት ማለት ነው። አዎንታዊ ግጭት የሚባል ነገር አለ እንዴ የሚል ሰው ግራ ይገባዋል። ባይዘይ አለ ነው ነገር ፋንክሽናል ኮንፍሊክት ለምን ይጠቅማል ካላችሁኝ፣ ፋንክሽናል ኮንፍሊክት it helps to improve into innovation ከሪል ላይፍ አያዥ ሲያስረዳችሁ እሳት እንደምታውቁት ፋንክሽናል ኮንፍሊክት እንደ እሳት ነው። እሳት ዋይዝሊ ከተጠቀምበት ለማብሰያ ይጠቅማል። ሶ ፋንክሽናል ኮንፍሊክት ላይክ እሳት ማለት እንችላለን። ዲስፋንክሽናል ኮንፍሊክት ማለት ደግሞ ማለት እንችላለን። ዲስፋንክሽናል ኮንፍሊክት ማለት ደግሞ ግጭት ነው፣ እስከ ሞት ሊያደርስ ይችላል። ሲም ቱ ዛት we can relate with fire እሳት በአግባቡ ካልተጠቀሙት ዲስትራክቲቭ ያወድማል፣ ቤት ያቃጥላል፣ የማያደርገው ነገር የለም። ዋይዝሊ ዋናው ነገር አጠቃቅማችን ነው። እኛ በምንይዘው ሲስተማቲክ ነው። ፋንክሽናል ኮንፍሊክት አዎንታዊ ግጭት የሚባል ነገር አለ። ሌላኛው ዲሲፕሊንና ፔሽንስ ልዩነታቸው ምንድን ነው ማለት ነው? ዲሲፕሊን እና ፔሽንስ ልዩነታቸው፣ ዲሲፕሊን ማለት ራስን መግዛት፣ ለህግ ተገዢ መሆን ማለት ነው። ስነ ስርዓት ማስከበር ማለት ነው። ስሜትን መግራት የሚል ትርጉም ይኖረዋል። ፔሽንስ ማለት ደግሞ ስሜትን የገራ መቆየት፣ ዌይቲንግ ዊዛውት ፍራስትሬሽን የሚል ትርጉም ይኖረዋል። በጣም የሚገራርም ነው። ባይ ዘ ወይ ብዙ ጊዜ ታላቅ መሪዎች፣ ስኬታማ ሰዎች፣ አዎንታዊ ለውጥ ያመጡ ሰዎች ዲሲፕሊንና ፔሽንስ አጣጥሞ የተጓዙ ሰዎች ናቸው። ዲሲፕሊን ዊዛውት ፔሽንስ ዊዛውት ዲሲፕሊን ኢዝ ናቲንግ ላይክ ግሎቭ ኤንድ ሃንድ አይነጣጠሉም። ዲሲፕሊን የተሻለ ደረጃ ትደርስ። ዲሲፕሊን በጣም ያስፈልጋል። ሁሉ ጊዜ ዲሲፕሊን በውስጥ ዳበር በጣም አስፈላጊ ነው። ሌላኛው ዲስትራክሽን አስትራክሽን ልዩነታቸው ምንድነው? በኮሜንት አሳውቁኝ። ቴንክ ዩ ፎር ዋቺንግ ዚስ ቪዲዮ።